እንግዳ ነኝ ለካ። ሁለት ገበሬዎች እንግድነት ሄዱ ከተላኩበት ቤት ዘርንም ሊወስዱ። ዘሮቹንም ወስደው ፍሬንም ሊያፈሩ ካደላቸው እርሻ ባንድ ተሰማሩ። ከዘሮቹም ጌታ ሁለቱም ቀረቡ፣ ስለሚወስዱት ዘር አሰቡ። አበባና ስንዴ ብቻ ነበረና ባላቸው ሕሊና አሰቡ እንደገና። የዘሮቹን አይነት ያበቃቀል ሂደት ከመካከላቸው አንደኛው ተነስቶ እንዲነገረው አዘዘ አስፍቶና አምልቶ። ትእዛዝ ተቀብሎ የዘሮቹም ጌታ ማስረዳት ጀመረ የዘሩን ሁኔታ። የስንዴውን ፍሬ ውበት እንደሌለው ዘንበል ብቻ ብሎ ፍሬን መሸከም ነው። የዚህኛው ዘር ትልቁ ነገሩ መብል መሆኑ ነው ዋነኛው ምስጢሩ። በመቀጠል ደግሞ ብሎ አሰበና ወደ አበቦቹ ዘር እጁን ጠቆመና የዚህኛው ዘር የእድገት ሂደቱ በጣም ነው የሚያምረው ደምግባቱ ውበቱ። ከውበት በስተቀር ምንም እንደሌለው በደንብ አስረግጦ መከረው ነገረው። አንደኛው ገበሬ ልቡ ተደስቶ የአበቦቹን ውበት በህሊናው አይቶ እንዴት እንደሚያምር በትልቅ እርሻ ላይ ዘሩን ተቀበለ በመቸኮል እስኪያይ። ሌላኛው ገበሬ አወጣ ወረደ ከውበትም ይልቅ ፍሬዋን ወደደ። ከዘሩም መካከል ስንዴዋን ወሰደ። እኚህ ገበሬዎች ዘራቸውን ዘሩና የእርሻቸውም ውጤት ፍሬው ደረሰና እንግድነት ጊዜው ሁሉም አበቃና ፍሬን እንዲያመጡ መልእክት ተላከና እርሻቸው ላይ መጡ ደረሱ ከቦታው። የሥራቸው ውጤት እንደጠበቁት ነው። የአበቦቹ እርሻ በጣም አሸብርቆ ውበትና ዝና አድናቆትን ታጥቆ ገበሬውም ሲያየው በሐሴት ፈንጥዞ አበቦቹን ቆርጦ ተመለሰ ይዞ። የስንዴው ገበሬ ፍሬን ተመልክቶ ስላፈራችለት በጣም ተደስቶ ያፈራለትን ሁሉንም ሰብስቦ ወደ ተጠራበት ለመሄድ አስቦ እያመሰገነ ቸር ፈጣሪውን መንገዱን ቀጠለ ጀመረ ጉዞውን። እኚህ ገበሬዎች በመንገድ ላይ ሳሉ በቀትሩ ሐሩር እጅግ ተቃጠሉ። ከፀሐይዋ ንዳድ ሊጠለሉ አስበው ያፈሩትን ፍሬ ራሳቸው ላይ አድርገው ጉዞውን ቀጠሉ ትንሽ በርዶላቸው። በስተመጨረሻ ቤታቸው ገብተው የስንዴው ገበሬ ባመጣው ተማርከው ከራሳቸው አልፈው ጎረቤት መግበው የገበሬውን ዋጋ ሰጡት አበርክተው። የአበቦቹ ጌታ ከቤቱ ሲገባ ደርቆ ረግፏል ለካ የያዘው አበባ። በትልቅ እርሻ ላይ ሜዳውን የሞላው ያን ሁሉ አድናቆት ውበት የተቸረው ምንም ጥቅም የለው ለካስ ለከንቱ ነው። የስንዴው ፍሬ ነበር ይልቅስ ሚሻለው እንዲህም እያለ ራሱን ወቀሰው። ምንም ሳላፈራ ዘመኔ ተለካ ለዚች ከንቱ ምድር እንግዳ ነኝ ለካ። ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ። እግዚአብሔር ብቻ ነው የሚያስተማምነኝ። እኔ ንጉሥ ነበርኩ በክብር ያጌጥኩ ሁሉም በምድር ላይ በጥበብ ፈጸምኩ። የዚህ ዓለም ደስታ ምንም አላዋጣኝ በመጨረሻው ቀን በሞት ተወሰድኩኝ። በመጨረሻው ቀን በሞት ተወሰድኩኝ።